በተለይ ቤተመንግስቱ መሸጥ አለበት። ውብል ሴልት አብይ ለዛሬም ሳይኖረው ኢትዮጵያ አዲስ ቤተመንግስት አያስፈልጋትም። መስልኝ አብሮ ይስጥልኝ። አስተያየትና ጥያቄ ለማቅረብ ነበር ለአቶ ጀዋር መሐመድ። እሺ አጥር አድርገው። ብሩክ የሾርቅ አሰፋ እባላለሁ ከአዲስ አበባ ነው የምደውለው። እሺ በመጀመሪያ አቶ ጀዋርን ለመጀመሪያ ጊዜ ነው በቀጥታ ስላገኘሁት ደስ ብሎኛል። እንግዲህ አቶ ጀዋር ሲናገር እንደሰማሁት በ12 ዓመቴ የጀመርኩት ትግል ነው ብሏል እና ከ12 ዓመቱ ጀምሮ እስካሁን ድረስ ትግል ላይ የኖረ ሰው አሁን ላለው የጤና ባለሙያዎች ለሚያነሱት ጥያቄ ምንድነው መፍትሄው ተብሎ ሲጠየቅ ቤተመንግስቱን ሽጦ ይክፈል፣ ሪዞርቶቹ ይሸጡ ምናምን የሚል ሀሳብ ይሄን ያክል ፖለቲካ ላይ ቆይቻለሁ ከሚል ሰው የሚጠበቅ አይደለም እና ተራ መልስ ሆነብኝና እንደ አንድ ኢንተሌክቹዋል ነኝ ይላል ጀዋር። ከዛ አንጻር እንደው የተጠና መፍትሄ ሊሆን የሚችል ሀሳብ ማቅረብ ቢችል ጥሩ ነው ብዬ አስባለሁኝ። ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሐመድ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብ እና ሰውን ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቼው አላውቅምና ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሀሳብ የተሻለ አሁን ካለው መንግስትም የተሻለ ሀሳብ አለኝ ለህዝብ የሚጠቅም የሚል ሀሳብ ይዞ መምጣት የሚችለው መቼ ነው የሚለው ጥያቄ ቢመለስ ስላለው። ሁለተኛ ምንድን ነው የምትሰራው ጀዋር መሐመድ? በቀጥታ ስራ ምንድን ነው አሁን እየሰራ ያለው? ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል እና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣህበት ይታወቃል እና አሁንም እንደዚህ አይነት ሙቭመንቶች ላይ ነው ያለው እና ይሄ ከቆመ ምናልባት የምትሰራው ነገር ላይ ሊኖር ይችላል ብዬ አስባለሁ እና ምንድን ነው አንተ በዋናነት እየሰራ ያለው የምትተዳደርበት ምንድን ነው? ሁለተኛ የመጨረሻው ጥያቄ ፌስቡክ ላይ ራበን ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ አትሊስት ብር እንዳለ ይታወቃል፣ ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃል እና በአለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለእነዚህ ራበን ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል አንተ እንደ አንድ ኢትዮጵያዊ ባለሀብት ማለት ነው? እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ኦኬ ጥሩ።